ዋትስአፕ እንዴት ናችሁ? በዛሬ ቪዲዮ የአማርኛ መጽሐፎችን ያለ ክፍያ በነፃ ዳውንሎድ የምናደርግበትን አንዳንድ ቦታ ይነግራችኋለሁ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እንዲሁም የደወል ምልክቱን ለምለው በመጫን ቤተሰብ መሆን ትችላላችሁ። እንዲሁም ይህን ቪዲዮ ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ቪዲዮ። በመጀመሪያ ቴሌግራም አፕሊኬሽን ከከፈትን እዚህ በሰርች ባሩ ላይ ብሔረ መጽሐፍት ዘኢትዮጵያ የሚለውን ጽሑፍ እንጽፋለን። እዚህ ጋር እንደምታዩት ብሔረ መጽሐፍት ዘኢትዮጵያ የሚለውን አንዴ ቻናሉን እንነካለን። እዚህ ጋር የተለያዩ ፋይሎች ይገኛሉ። እዚህ ጋር እንደምታዩት አትሊስት 3583 ፋይሎች አሉ። በቀላሉ ዳውንሎድ እያደረጋችሁ ማግኘት ትችላላችሁ ማለት ነው። ሁለተኛ እዚህ ቦታ ራሱ እንማር ብላችሁ ሰርች ካደረጋችሁ የተለያዩ መጽሐፎች ያሉበት ቻናል ይመጣል ማለት ነው። እዚህ ጋር እንደምታዩት እንማር የሚሉን ይሄኛውን ቻናል ትነካላችሁ። እዚህም የተለያዩ መጽሐፎች ይገኛሉ ማለት ነው። አክቹአሊ እዚህ የሚገኙ መጽሐፎች የአማርኛን ብቻ ሳይሆን የተለያዩ እንግሊዝኛ መጽሐፎችም በቀላሉ ማግኘት እንችላለን ማለት ነው። እዚህ ጋር እንደምታዩት ብዙ ፋይሎች አሉ። በቀላሉ ዳውንሎድ እያደረግን መጠቀም እንችላለን። እዚህ ጋር አትሊስት 496 ፒዲኤፍ መጽሐፎች አሉ ማለት ነው። እናም እዚህ ጋር በተጨማሪ አማሪክ ቡክስ ፒዲኤፍ ብላችሁ ሰርች አድርጋችሁ በዚህም በሚመጣ ቻናልም የተለያዩ መጽሐፎችን ማግኘት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ፋይልስ ወደሚለው ገብተን የተለያዩ መጽሐፎችን ማግኘት ትችላላችሁ። እዚህ ቻናል ውስጥ ያሉ መጽሐፎች 486 ፒዲኤፍ ፋይሎች አሉ። እዚሁም ያ የምንፈልገው መጽሐፍ እየመረጥን ዳውንሎድ ማድረግ እንችላለን ማለት ነው። የመጨረሻ ቻናል እዚህ ጋር ኢትዮ ቡክስ ብላችሁ ሰርች ብታደርጉ የተለያዩ መጽሐፎችን ኢትዮ ቡክስ ውስጥ ማግኘት እንችላለን ማለት ነው። እዚህ ጋር እንደከነካችሁ የተለያዩ መጽሐፎች አሉ። እዚህ ጋር እንደምታዩት 476 ፋይሎች አሉ። እንደፈለግነው የምንፈልገው መጽሐፍ ዳውንሎድ እያደረግን ማንበብ እንችላለን ማለት ነው። በተጨማሪም እዚህ ኢትዮ ቡክስ የሚሉ ሁለት ቻናል ስላለ ይሄኛውንም በዚሁ ሰርች አድርጋችሁ አንድ ጋር ስለሚመጣ ከሁለቱም በኩል አክሰስ ማድረግ እንችላለን ማለት ነው። እዚህም አሁን 866 ፋይሎች አሉ እና እንፈልገውን ፋይል ዳውንሎድ እያደረግን እንደዚህ መጠቀም እንችላለን። ጋይዝ የዛሬው ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። እንደዚህ አይነት ቪዲዮዎችን ለማግኘት የሰብስክራይብ በተን መጫን እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት በመጻፍ አበረታቱኝ። በቀጣይ ቪዲዮ እንገናኝ። ባይ ባይ።